ሰንደርላንድ ከሶስት የተለያዩ ምንጮች ጎሎችን ሲያገኙ ነበር በዚህ ሲዝን። የመጀመሪያው የረጃጅም የእጅ ውርወራዎች፣ ፈጣን የመልሶ ማጥቃትና እንዲሁም ተሻጋሪ ክሮሶች ናቸው። ከእነዚህ ሶስት መንገዶች ጎሎችን በዚህ ዓመት አግኝተዋል። እነዚህ ነገሮች መጠንቀቅ መቻል አለብን። ሰንደርላንዶች በዚህ ዓመት በሜዳቸው ያደረጓትን 5 ጨዋታ 3ቱን ሲያሸንፉ 2ቱን አቻ ወጥተው በሜዳቸው ያለመሸነፍ ግስጋሴ ላይ ነው ያሉት። ይህ ምን ያክል በሜዳቸው ጠንካራ እንደሆኑ የሚያሳይ ነው። ስለዚህ እኛ በዚህ ጨዋታ ላይ ቀድመን ጎሎችን በማስቆጠር ጨዋታውን ለእኛ ቀለል ማድረግ መቻል አለብን ብዬ አስባለሁ። እንደባለፈው እንደ በርንሌዩ ጨዋታ። ሌላው በዚህ ጨዋታ ላይ የቀድሞ መድፈኛ የቡድናችን አምበል የነበረው ግራኒት ዣካ ቡድኑን በተቃራኒ ይገጥማል። ሌላውም የአካዳሚያችን ፍሬ የነበረው ዳን ባላርድ የቀድሞ ክለቡን አርሰናልን ያሳደገውን ክለቡን በተቃራኒነት ይገጥማል። ሁለቱ ተጫዋቾች ለሰንደርላንድ በጣም ጠቃሚ ናቸው። ሁለቱም ግቦችን ሲያስቆጥሩላቸው ነበረ። ዳን ባላርድ የኋላ መስመሩ ደጀን ነው ለአርሰናል፣ ጋብሪኤል ካልን ለሰንደርላንድ ደግሞ ዳን ባላርድ እንላለን። መሀል ላይ ደግሞ የቡድኑ አምበል ግራኒት ዣካ በቡድኑ ውስጥ በጣም አስፈላጊው ተጫዋች ነው። እነዚህ ሁለት ተጫዋቾች በደንብ መጠንቀቅ መቻል አለብን ብዬ አስባለሁ በዛሬው ጨዋታ። ይህን ጨዋታ አሸንፈን ወደ ቀጣዩ ኢንተርናሽናል ብሬክ እንደምንሄድ አልጠራጠርም። የውጤት ግምታችሁን ኮመንት ላይ ያሳውቁኝ። ይመቻችሁ።